እግዚአብሔር የሰጠን ስጠን እኛም እንቀበላለን። ዌልካም ብንል ችግር የለውም ማለት ከሱ ሳይሆን እሱ ለሰጠን ጌታ ስለሆነ አይተፈውም ብዬ አስባለሁ። እጅግ የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። እንግዲህ አስቀድሜ የከብታው ቃለ ሕይወት ቤተክርስቲያን ይህንን የከበረ ቀን እግዚአብሔር ስለሰጣችሁ እንኳን ደስ አላችሁ ልል እወዳለሁ። በጭብጨባ ስለ ቤተክርስቲያኒቱ እንደውም ደግሞ ዘኪና የዘኪ ቤተሰብ አስኮና የአስኮ ቤተሰብ እንኳን እግዚአብሔር አምላክ ለዚህ ለከበረው ቀን አደረሳችሁ በማለት ደስ ካላችሁ እስቲ በጭብጨባ እግዚአብሔር አምላካችን የተባረከ ይሁን። ፓስተር አቤ እና መሪዎች፣ ሽማግሌዎች፣ አገልጋዮች ሁላችሁም እግዚአብሔር አምላክ ያክብራችሁ። በጣም ደስ ብሎኛል። የሚወዳችሁ እግዚአብሔር ቤተሰብ ናችሁ። የመዝሙር አገልግሎት ያገለገላችሁ መዘምራን ጌታ ኢየሱስ አብዝቶ ይባርካችሁ። እግዚአብሔር አምላካችን የተባረከ ይሁን። እኔ በውስጤ በጣም ደብል ደስታ ነው ያለኝ። በጣም ደስ ብሎኛል። ስለኔ ደስታ መስጠት ኢየሱስን ውድ ባለቤቴ እና እንዲሁም ደግሞ ፋሚሊያችን አማ እንዲሁም ደግሞ ልጆቻችን አሉ። ዛሬ በተለየ ሁኔታ ነው የመጣነው። ከዚህ በፊት ለብቻ ነበር የመጣነው እና ዮጊ አለ። ዮጊ እዚሁ ተወልዶ ያደገ እና የመጀመሪያ ፍሬያችን ነው እኛ ቸርች። እሱንም ዌልካም በሉ እስቲ። እግዚአብሔር አምላካችን የተባረከ ይሁን። ከደርባን ስንመጣ ስንጸልይ ነበር። በውስጤ ለእግዚአብሔር ያስቀመጠው ቃል አለ። በጣም አጭር ጊዜ ላይ አካፍላለሁ። ፓስተር አለ ስናገር ነበር። በውስጤ ላይ ያስቀመጠውን የእግዚአብሔርን ቃል ስጠን ብሏል። በጣም የሚገርም ቃል ነው። ያን ቦታ በኋላ ትነግረኛለህ በጌታ በጣም ደስ ይላል። እና በውስጤ እግዚአብሔር ቃል አለ። ዛሬ ለሰርጉ ብዬ ሳይሆን እግዚአብሔር በውስጤ ያስቀመጠውን ቃል ነው ሼር የሚያደርገው። የጌታ ስም የተባረከ ይሁን። ማን ነው እግዚአብሔር እንድናገረው የሚፈልገውን ፓስተር እንዳለ እግዚአብሔር እንድናገረው የሚፈልገው? እግዚአብሔር እነዚህን እጆች ተመልከትና ተናገራቸው። የሰራዊት አምላክ እግዚአብሔር ሆይ እናመሰግናለን፣ እናከብራለን። በጌታችን በኢየሱስ ስም ክብር ይሁንልን። መልካም አምላክ ነህ እግዚአብሔር ሆይ፣ የልጅነታችን አምላክ፣ ያሳደግከን አባት